ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ላይ የምንናገረው አዲሱን የፌዴራሉን የገጠር መሬት አስተዳደርና አጠቃቀም አዋጅ 1324/2016ን መሰረት በማድረግ የገጠር መሬት ምዝገባና ቅየሳ ተቋማትን በማንሳት የምናገር ይሆናል። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራሜ አሳልፋችኋለሁ። የገጠር መሬት ምዝገባና ቅየሳ ተቋማት። በዛሬው ፕሮግራማችን ላይ የገጠር መሬት ምዝገባና ቅየሳ ተቋማትን በተመለከተ ማን ያቋቁማቸዋል፣ በማን ስር ናቸው፣ ማን ይመራቸዋል፣ ማን ይመድባቸዋል፣ እንዴት ይደራጃሉ፣ እንዲሁም ስልጣንና ተግባራቸውና ተጠሪነታቸው ለማን ነው የሚለውን ጠቅለል አድርገን የምንወያይ ይሆናል። ይሄን የምናገኘው በዚሁ አዋጅ ላይ አንቀጽ 42 ላይ ነው የምናገኘው ማለት ነው። በጥቅሉ አዝ ኢንትሮዳክሽን ይሄን ከተነጋገርን ቀጥታ ወደ ፕሮግራሙ ስናልፍ እነዚህን የገጠር መሬት ምዝገባና ቅየሳ ተቋማት ማን ያቋቁማቸዋል ለሚለው አዋጁ ምላሽ ሲሰጠን የክልል መንግስታት እነዚህን የገጠር መሬት ምዝገባና ቅየሳ ተቋማት የሚያቋቁማቸው በገጠር መሬት አስተዳደርና አጠቃቀም ተቋም ስር በማድረግ እነዚህን የገጠር መሬት ምዝገባና ቅየሳ ተቋማትን ያቋቁማሉ ማለት ነው። በጥቅሉ የነዚህን የገጠር መሬት ምዝገባና ቅየሳ ተቋማት አደረጃጀታቸውን፣ ስልጣንና ኃላፊነታቸውን የሚወሰነው ክልሎች የክልል መንግስታት በሚያወጧቸው ህጎች የሚወሰኑ ነው። በመሰረታዊነት ሁኔታ መሰረታዊ መርሆችን ግን ይሄ የፌዴራሉ አዋጅ ያስቀምጥልናል። ስለሆነ እነሱን እንመለከታለን ማለት ነው። በማን አደረጃጀታቸው ምን ይመስላል የሚለውን ነገር ሲያስቀምጥልን በክልል፣ በዞን፣ በልዩ ወረዳ፣ ከተማና ወረዳ ደረጃ ይደራጃሉ ማለት ነው። ማን የገጠር መሬት ምዝገባና ቅየሳ ተቋማት የሚለውን ነገር እንይዛለን። ቀጣይ ፖይንታችን ደግሞ በማን ይመራሉ እነዚህ የገጠር መሬት ምዝገባና ቅየሳ ተቋማት በማን ይመራሉ የሚለውን ነገር ሲያስቀምጥልን የክልሉ የገጠር መሬት ምዝገባና ቅየሳ ክፍሎች የሚመሩት በዋና መዝጋቢና ቀያሽ ሲሆን የዞን፣ የልዩ ወረዳ እና የከተማ የገጠር መሬት ምዝገባና ቅየሳ ክፍሎች ደግሞ የሚመሩት በመዝጋቢና ቀያሽ ይሆናል ማለት ነው። የወረዳ የገጠር መሬት ምዝገባና ቅየሳ ክፍሎች ደግሞ የሚመሩት በወረዳ መዝጋቢና ቀያሽ እንደሚመሩ አዋጁ ያሳየናል ማለት ነው። ቀጣይ ፖይንታችን ደግሞ ከነዚህ ገጠር መሬት ምዝገባና ቅየሳ ተቋማት ጋር የተያያዘው ፖይንታችን ማን ነው የሚመድባቸው የሚለውን ነገር ነው የሚያስቀምጥልን። የክልል ዋና መዝጋቢና ቀያሽ እንዲሁም የወረዳው መዝጋቢና የወረዳው ቀያሽ የሚመደቡት በክልል የገጠር መሬት አስተዳደር እና አጠቃቀም ተቋማት ይመደባሉ ማለት ነው። በማን ነው የሚመደቡት? በክልሉ የገጠር መሬት አስተዳደርና አጠቃቀም ተቋማት የሚመደቡ ይሆናል። ለዛሬው ፕሮግራማችን የመጨረሻው አርዕስታችን እነዚህ የገጠር መሬት ምዝገባና ቅየሳ ተቋማት ኃላፊነታቸውና ተጠሪነታቸው ለማን ነው የሚለውን ነገር እንመለከታለን። ኃላፊነታቸውን በተመለከተ ስልጣንና ተግባራቸውን ክልሎች በሚያወጧቸው ህጎች እንደሚወሰን ያስቀምጥልናል። ተጠሪነታቸው ለሚመለከተው ተቋም ኃላፊ ይሆናል ይለናል። በጥቅሉ በዛሬው ፕሮግራማችን ላይ የገጠር መሬት ምዝገባና ቅየሳ ተቋማት ማን ያቋቁማቸዋል፣ በማን ስር ናቸው፣ ማን ይመራቸዋል፣ ማን ይመድባቸዋል፣ እንዴት ይደራጃሉ የሚሉና እንዲሁም ስልጣንና ተግባራቸው ተጠሪነታቸው ስለማን ነው የሚለውን የቃኘንበትን ፕሮግራማችንን በዙ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ እንዲሁም እምሰራላችሁ የምትፈልጉት ፕሮግራም ካለ በህግ ጉዳይ ላይ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እየጋበዝኩኝ የዛሬውን ፕሮግራሜን በዙ ቋጫለሁ። አመሰግናለሁ። ቻው።